እስኪ ግሩን ያዥ ብለውስን ይቺ ቦርሳ ይዘሽ ነይ ካስ ትንሿ ቦርሳ ይዘሽ ነይ ዝም ያለው ሰው ምግብ እኮ እየበላሁ እስኪ ቶሎ በይ ብሩን ይዘሽ ነይ ምንድነው እየሰራሽ ነው? ቶሎ አትከፍቺም እንዴ? ኪችን እኮ ስራ ይዤ ነው። እንደና መጣችሁ። ምስክር ባለቤት አበቃ። እንግዲህ ሚኪያ ወንድሜ መናገርም መንቀሳቀስም አይችልም። ዋናው በህይወት መትረፉ ነው። ሌላው እንኳን ትርፍ ነው። በጣም እኮ ነው የሚያሳዝነው። እኔ አሁንም አይምሮ መቀበል አልቻለም። ቆይ እንዴት የሰው ልጅ ከዊልቸር ስለወደቀ ብቻ ሽባ ሆኖ ይቀመጣል? እንዴት መናገር ያቀተዋል? እኔም ጥያቄ ነው እሱ ነው። እውነታውን እንኳን ፈጣሪ ነው የሚያውቀው። ዋናው ግን በህይወት መትረፉ ነው። ምን ለማለት እየሞከርሽ ነው? ማለቴ ሂጂ አትቀባጥሪው ነው። ቀጥ ግቢ ወሬ ሰኒ አስደነገጥሻት እኮ። እኩል ለእኩል እኮ አፍ መካፈት ጀመረች። አሁን በማይመለከታት ነገር ታወራለች። እኛ እዚህ ተጨንቀ ቢሆንም እንደዚህ ማድረግ የለብሽም። ምን ሆነሻል? ገባቸው ልጅቷ። ስሚ አንቺ ገረድ። እኔና ከአንቺ ውጭ እዚህ ቤት ሌላ ገረድ አለ? እኔ ሰራተኛ እንጂ ገረድ አይደለም። ቆይ አንቺ ልጅ ንቀትሽ ትንሽ አልበዛም? በልክ ብታረጊው ጥሩ አይመስልሽም? እኔ ማንንም ንቄ አላውቅም። ሲንቁኝም ግን ደስ አይለኝም። ቆይ እዚህ ቤት እየሰራሽ ያለሽው ስለምከፍልሽ ነው እንጂ ውለታ እየዋልሽልኝ እንዳለሽ ነው እንደሚሰማሽ? ትከፊኛለሽ ማለት እኮ ትገዥኛለሽ ማለት አይደለም። በዛ ላይ ደግሞ በስሬ ደስተኛ ካልሆንሽ ዛሬውኑ ማባረር ትችያለሽ። ወዴት? አሁንማ ጥሩ ስራ ተገኝቶልሻል። ይሄን ሽባ በደንብ አድርገሽ ተንከባከቢዋለሽ። እሺ። ለማንኛውም አሁን ላስጠነቅቅሽ ነው የመጣሁት። አንደኛ እዚህ ቤት እኔ ሳልፈቅድ ምንም አይነት ነገር አታደርጊም። ሰማሽኝ አይደለ? እሺ። ሁለተኛ ደግሞ እኔ ሳልፈቅድልሽ ምግብ አትሰጪው። ተረዳሽኝ? እሺ። እንዲህ ስትቅለሰለሽ እኮ መልካም ሰው ትመስያለሽ። ማትረቢ። አርፈሽ ስራሽን ስሪ። ምግብ አትሰጪው? ሴትዮ ጤና የላትም እንዴ? እኔ ግን ግራ ገብቶት ነው ያለው። ወደዚህ ቤት ይዤው ስመጣ ሰላም የነበረ ልጅ ድንገት እዚህ ቤት ሲገባ እንደዚህ መሆኑ ግራ ያጋባል። የኔ አባት እንዴት እንዳሳዘነኝ። ቆይ እሺ ምን ሆነ ይባላል? ድንገት እኮ ነው። ደህና ቁጭ ብሎ እየበላ ነበር። ከዛ በኋላ ከዚህ በላይ እናንተ ለሸክም መሆን አልፈልግም፣ ራሴ ሁላ አስጠልቶኛልና ተፈጠፈጠ። በጣም ነበር የደነገጥኩት። እኔም እኮ እሱ ነው ግራ ይገባል። እዚህ ቤት ሳላመጣው በፊት ብቻውን እንኳን እየኖረ በጣም ደስተኛ ነበረ። እዚህ ቤት ሲመጣ ግን ምን ሆኖ ተስፋ እንደቆረጠ ነው ግራ ይገባል። እኔ አላውቅም። እኔ ምንም አልገባኝም። ለማንኛውም አባቴ አንተ አትጨነቅ። እኔ በደንብ አድርጌ ተንከባክቤ ወደ ድሮ ጤንነቱ መልሷለሁ። የኔ ሚስት አንቺንም እኮ አሰቃዮሽ በመሀል ቤት አይደል? ካሌብ ሁለተኛ እንደዚህ ስትለኝ እንዳልሰማ። እንዴ ያንተ ወንድም ማለት ለኔስ ወንድሜ ማለት አይደለም እንዴ? እኔ የምልህ ካሌብዬ ያን ቃል የገባልኝን ነገር ከምን አደረስከው? ምኑን? ኦ መኪናውን ነው። እሱንማ ቃሌን እጠብቃለሁ፣ ገዛልሻለሁ። ግን መጀመሪያ ቤተሰቦቻችን ያወረሱን ቤት መሸጥ አለበት። እንዴ
ታዲያ ለምን አትሸጠው? ቤቱ እኮ በምስክር ስም ነው ያለው። ምን? እንደው መሸጥ ብፈልግ እንኳን የምስክር ፍቃድ ያስፈልገናል። ለዛ ደግሞ መጀመሪያ ምስክር መዳን አለበት። ይሄ ሽባ የግድ መዳን አለበት ማለት ነው። ታውቂያለሽ አይደለ? በዚህ ምድር ላይ እንደ ወንድም የሚሳሳለት ማስብለት ሰው እንደሌለ። እንዴ እኔስ ታዲያ ማን አለኝ? አረ እንደሱ ማለት አይደለም የኔ ቆንጆ። እባክህ ስቀልድ ነው። ሁሉም ነገር ደግሞ አውቃለሁ። በእኔ ተማመን። ቶሎ እንዲሻለው አድርጋለሁ። የኔ ፍቅር በአንቺ እኮ ሙሉ እምነት አለኝ ታውቂያለሽ። ታጠቡ ምግብ ደርሷል። ተባረኪ ሚካኤል። እንግዲህ ሰኒ ስራ ስለሚበዛባት ወንድሜ በመንከባከብ አግዣት። እሺ ባይሆን ግን ለመድኃኒቱ የሚስማማ ምግብ ቢዘጋጅለት ጥሩ ይመስለኛል። እሺ ችግር የለም። በቃ የሚያስፈልገው ነገር ጽፈሽ ስጪ። ስራ ከመውጣት በፊት ገዛዝቼ እመጣለሁ። እሺ አሁን እያጸዳው ነው ለማለት ነው አይደለም የሚያሽከረክርሽ? ይቅርታ ምን አጠፋው ትዬ? እትዬ ቆይ አንቺ ሴትዮ ጤነኛ አይደለሽም ወይስ እኔን ለማናደድ ነው ቆርጠሽ የተነሳሽ? ያምሻል? ደግሞ ምን አደረኩ? ምን ማለት ነው ምን አደረኩ ማለት? ቆይ ትያት በይኝ ብዬ ስንት ጊዜ ነው የነገርኩሽ? ቆይ ከኔ ካንቺ እድሜ ማን በልጦ ነው? ማን ይሞታውን ብትወልጂኝ አታርሽኝም? ካጠፋው ይቅርታ። እኔ ግን ያክብሮትኝ ነው። ሰምኛለሽ? እዚህ ቤት ውስጥ አለቃሽ እንደመሆኔ የምልሽን ብቻ ስሚ። አሁን ዞር በይ ከመንገዴ። ማትራራ ሴትዮ ጤና የላትም። በጣም ልትላካ ደህና አደርክ ካለ? እንዴት አደርሽ ሚኪያ? ምን ነው ልትወጣ ነው መሰለኝ። ቁርስ ላቅርብልህ? አይ ቸኩላለሁ። እስኪ ቁጭ በይ አንድ ጊዜ። ሚኪያ አንድ ነገር ባደራ ልሰጥሽ እፈልጋለሁ። እናም እባክሽን የምሰጥሽን ኃላፊነት ልክ እንደ ራስሽ ጉዳይ አድርገሽ ተቀበይኝ። ምንድን ነው እሱ? ወንድሜን አደራ ሚኪያ። በዚህ ምድር ላይ የቀረኝ ዘመድ አንድ እሱ ብቻ ነው። ምንም እንዲሆንብኝ አልፈልግም። ምንም አታስብ ጋሼ። እኔ በምችለው አቅም በሙሉ ልንከባከባው ዝግጁ ነኝ። እንደምታውቂው ሰኒ ስራ ይበዛባታል። እናም ከወንድሜ ጎን እንድትሆኝ እፈልጋለሁ። ውለታሽን ደግሞ መቼም አልረሳም። ካሌብ ያንተ ወንድም ማለት እኮ የኔም ወንድም ነው። ስለዚህ ምንም ነገር እንዳታስብ አደራ። አደራሽን ሚኪያ። እሺ ግን አንድ ነገር ላማክር ፈልጌ አጋጣሚዎች ምንም ሊፈቅዱልኝ አልቻሉ። ምንድን ነው እሱ? አንድ ማወቅ ያለብህ ጥብቅ ሚስጥር አለ። ማለት የምን ሚስጥር? የዚህ ሁሉ ችግር ምክንያት የሆነው ነገር። መጀመሪያ ግን ቃል እንድገባልኝ እፈልጋለሁ። ሚኪያ ምን ሆነሻል? ምስክር ምን መሰለህ? ወይ አለቃ መጣችሁ? ያት እዚህ በር ላይ? እሺ መጣ